ዛትስ ማይ ጆብ። በቃ ያኔ የኔ ሰው የምታካብደው ምንድነው? መልክ የምትሰራው በፊት የነበርክበትን ህይወት አላቅም የምትሉ ሰዎች ግን ጤነኛ ናችሁ? እኔ ያ ሰው አይደለሁም። በቃ እኔ ሃይ ስኩል እና ዩኒቨርሲቲ የተማርኩት ያን ፐርሰናሊቲ አይደለም። አሁንም ብዙ ያለቀቁኝ ኢጎዎች አሉ። በአሁኑ ሰዓት መኖር የምፈልገው ኑሮ እንዳልኖር ነፃነት፣ ፍሪደም የሚባለው ነገር ስር አድርጎ ያስቀረኝ ፐርሰናሊቲ አለ። ኢጎ የሚባለው ነገር ማለት ነው። ውስጥ የማስበውና ውጭ የምኖረው ህይወት የተለያየ የሆነብኝ፣ ውስጥ መሆን የምፈልገው ህይወትና ውጭ ላይ ለሰዎች የሆነ ነገር አዘውኝ ሸም ይዞኝ የማደርገው ነገር አለ። ኢጎ ፐርሰናሊቲ። ሰው ምን ይለኛል? ምን አገባኝ ስለ ሰው? እስኪ ተውኝ እናንተ እንደዚህ አይነት ሰዎች ተውኝ። የሆነ ነገር ለመስራት ሲፈልግ መጣችሁ ክራሽ የምታደርጉ ሰዎች ጤነኛ ናችሁ? ምን እየሆንኩ ነው የምትሉ ሰዎች ጤነኛ ናችሁ? እኔ በቃ ለህልሜ እየተፋለምኩ ነው መኖር የምፈልገው። ስለዛ ጉዳይ ብቻ ነው የሚያሳስበኝ ወደፊት የምደርስበት። በቃ ያንን ነገር ወይም አሳካዋለሁ ወይም እየለፋሁ እየፈገምኩ ያንን ለማግኘት እየጣርኩ እስከ ሞት ድረስ ያንን ነገር በቃ እፈልገዋለሁ። ዛትስ ማይ ጆብ። በቃ ያኔ የኔ ስራ የምፈልገው ነው መኖር እፈልጋለሁ። እናንተ ተውኝ። መጣችሁ የምትገስጹኝ ምንድነው? ምን ይሸ ነው እንደዚህ የምትሉ? ምን ይሸ ነው? እኔ የምፈልገው ህይወት መኖር እፈልጋለሁ። በቃ እንደዛ ይሁን ብሞት ለኔ ያ ነው ስኬታማ መሆኑ። በቃ በዛ ምክንያት ነው። አንድ ሰው ሲያገኝ ብቻ አይደለም ስኬታማ መሆኑ። አንተ ዛሬ ምን አገኘህ የምትሉ ሰዎች ጤነኛ ናችሁ? እኔ ዛሬ ብዙ ነገሮች አሉ የቀየርኳቸው። እኔ ያሳካኋቸው ብዙ ነገሮች አሉ። ፐርሰናሊቲ ላይ ብዙ ነገሮች አሉ ቼንጅ አደረኳቸው። ሃቢት ቢልዲንግ ብዙ ነገሮች አሉ አዳፕት ያደረኳቸውና እነሱ ክሊር አድርጌ ዌስት ያደረኳቸው ብዙ ልምዶች አሉ። ድሮ አቅህ ነበር ወይ አትበሉ፣ አታቁኝ።